ልጅሽ እዚህ አስፈሪ ጫካ ውስጥ ጥሎሽ ተመለሰ። በአንድ ወቅት ባልና ሚስት የጦፈ ጭቅጭቅ ውስጥ ናቸው። የጭቅጭቃቸው መንስኤ ደግሞ የባል ደካማና ማየት የተሳናቸው እናት ነበሩ። ታዲያ ሚስት የባሏን እናት ቤት ውስጥ አስቀምጦ መጦሩን አልወደደችውም ነበር። በዚህ የተነሳ መቋጫ ያላገኘውን ጭቅጭቅ እኔም ወይም እናትህን መምረጥ በሚለው በሚስት ተብየዋ የመጨረሻ ንግግር ረገብ አለ። ባልም አውጥቶ አውርዶ ቆጥሮ ከፈታ በኋላ ሚስቱን መረጠ። እናም ከሚስት ጋር ተመካከረ። ተመካክሮ ራቅ ብሎ ከሚገኘው ጫካ ውስጥ እናቱን ለመጣል መረጠ። ወስኖም አልቀረ እናቱን አዝሎ ወስዶ ጫካ ውስጥ ጥሏቸው ተመለሰ። ታዲያ በዚህን ጊዜ እውነታውን ሲከታተል የነበረ አንድ ሽፍታ ወደ እናትየዋ ተጠግቶ እንዲህ አላቸው። ልጅሽ እዚህ አስፈሪ ጫካ ውስጥ ጥሎሽ ተመለሰ። ነገር ግን አዝሎ ሲያመጣሽ ጀርባው ላይ ሆነሽ ቅጠል እየበጣጠሽ ስትጥይ አይቻለሁ። ለምንድን ነው እንደዚያ ያደረግሽው ብሎ ሲጠይቅ እናትም እንዲህ አለች። ልጄ እኔን ጥሎኝ ሲመለስ መንገዱ ጠፍቶት አውሬ እንዳይበላብኝ የአውሬ ቀለብ እንዳይሆንብኝ ምልክት እንዲሆነው ነው ብለው መለሱለት። እናቶች እንደዚህ ናቸው። ረጅም እድሜና ጤና ለእናቶች። ከዚህ ታሪክ ምን ተማራችሁ? ኮሜንት ላይ አሳውቁኝ። ወዳችኋለሁ።